የሰዎችን መኪና ተራ ከመምሰል ወደ ፕሮፌሽናል የሚቀይሩ ገራሚ ቴክኖሎጂዎችን አሳያችኋለሁ። አብዛኞቹን ከዚህ በፊት አይታችሁ ማታውቋቸው ናቸው። በዚህ ቪዲዮ መሃል መኪናችሁን በአንዴ እንድትሸከሙት የሚያደርግ ማሽን አለ። አብራችሁን ቆዩ። የመጀመሪያው በበረዶ ውስጥ ለሚያንሸራትታችሁ ወይም ለሚያስቸግራችሁ አሪፍ መፍትሄ ነው። የኩጊን CG9 የበረዶ ሰንሰለቶች እየነዳችሁ እያለ ራሳቸውን ያጠብቃሉ እናም ሙጭጭ አድርገው ይይዛሉ። መኪና ማቆም አያስፈልግም። በተጨማሪም በጣሊያን እጅ የተሰሩ ናቸው። ባለ 9 ሚሜ ዝቅተኛ ቅርጽ እና ጭረት መከላከያ አዘራሩ የእናንተን አሎይ ደህንነት ይጠብቃል፣ ጉዞአችሁን ያመቻቻል፣ እንዲሁም የመኪናችሁን መሬት የመያዝ አቅም ጠንካራ ያደርገዋል። ይሄም በክረምት ወራት መቸገርን ይቀንሳል። ይሄ የጭንቅላት መደገፊያ የጣት አሻራ፣ ፓስወርድ እና የቁልፍ መግቢያ ያለው ሙሉ በሙሉ ከብረት የተሰራ ድንቅ ካዝና ነው። እዚህ ቦታ ላይ ካዝና ይደበቃል ብላችሁ በጭራሽ አትገምቱም። የእናንተ ራስን መከላከያ መሳሪያ ወይም ውድ ዕቃዎች በወንበራችሁ ውስጥ ተቆልፎባቸው ይቆያሉ። ብሎን እና መብሳት አያስፈልግም። ዝም ብላችሁ አስገቡ፣ ቆልፉ እና ንዱ። ለማውጣት ስትፈልጉ ደግሞ ሳብ አድርጋችሁ አውጡት። ደህንነቱ የተጠበቀ ተንቀሳቃሽ እና በግልጽ የማይታወቅ አሪፍ መደበቂያ ነው። የተበላሹ መኪናዎችን በሶስት ሰው መግፋት ተቸግራቸዋል? ካርካዲ ይሄ ችግር ተፈቷል ይላል። ይሄ የኤሌክትሪክ ማሽን ዝሮትልን በማዞር ብቻ እስከ 12000 ፓውንድ ያንቀሳቅሳል። ምንም መወጠር እና የጀርባ ህመም የለም። የታሸገ ባምፐር መያዣ፣ ለመሬት መያዣነት ዘንበል የሚል እና አሪፍ ፍጥነት አለው። መኪናን ለማንቀሳቀስ አንድ ሰው እና አንድ መሳሪያ በቂ ሆኗል። ለጋራጅ፣ ለመኪና ከፋፋዮች ወይም በከባድ ማንሳት ለሰለቸው ለማንኛውም ሰው በጣም አሪፍ ዕቃ ነው። ወደ ኋላ መመልከቻ መስታወታችሁ የበለጠ እንዲያሳያችሁ ትፈልጋላችሁ? ይህ ተለጣፊ አንግል የኋላ መመልከቻ መስታወት ጥራት ያለው እይታ ይሰጣችኋል። የማይታዩ ቦታዎች አይኖሩም። እናም በምሽት ትልልቅ ኃይል ካላቸው መብራቶች የሚወጣውን ነጸብራቅ ይቀንሳል። ብዙ መሳሪያ አያስፈልግም። ምንም ውጣ ውረድ የለውም። በሰከንዶች ውስጥ ገጥማችሁ የበለጠ ደህንነት ተሰምቷችሁ እንድትነዱ ያደርጋል። እዚህ ጋር የምታዩት መሳሪያ በሰከንዶች ውስጥ የመኪናችሁን ጎማ ነፍቶ ወደ መንገድ ይመልሳችኋል። መጀመሪያ እቃውን አወዛውዙ፣ ከዛ አገናኙት፣ መንፋት ጀምሩ እና ሂዱ። እስከ 1/4 ኢንች የሚደርሱ ቀዳዳዎችን ይደፍናል እና ጎማውን ከመሬት ላይ ያነሷል። ጃክ ማንሻ፣ ተጨማሪ መሳሪያ፣ ጭንቀት አያስፈልግም። ለአካባቢ ተስማሚ፣ ለቲኤምኤስ ደህንነቱ የተጠበቀ እና ከ50 ዓመት በላይ የታመነ እቃ ነው። አንዱን በኮፈናችሁ ውስጥ ብታስቀምጡት ጎማ የመተንፈስ ጭንቀት ይቀንሳል። የመኪና ማቆሚያ መንገዳችሁ ቆሽሾ የመኪናችሁ የታችኛው ክፍል ደግሞ የባሰበት ከሆነ የሪዮቢ የውሃ መጥረጊያ በ3 ከፍተኛ ግፊት ባላቸው ውሃዎች በ11 ኢንች ስፋት ሁሉንም አጥቦ ያጸዳል። ይህም የእናንተን የጋዝ ግፊት ማጠቢያ ፍርሽራሾችን አጥቦ ያጸዳል። ጠፍጣፋ ቦታዎችን እና ከተሽከርካሪዎች ከስር ያሉትን ቦታዎች እንደ ባለሙያ ያጸዳል። ደግሞም በሆም ዲፖት ብቻ ነው የሚሸጠው። ሰኩትና ቆሻሻውን በኃይል አጥፉት። የኋላ መመልከቻ መስታወታችሁን የበለጠ አሪፍ የሚያደርግ ዕቃ ነው። ወልፍ ቦክስ G930 ባለ 4K የፊት እና 1080 የኋላ ቪዲዮ በቀጥታ ውስጥ ሁናችሁ ያሳያል። የሚነካ ተች ስክሪን፣ የምሽት እይታ፣ GPS እና ቪዲዮዎችን ወዲያውኑ ለማውረድ የሚያስችል እጅግ ፈጣን 5.8 ጊጋሄርዝ ዋይፋይ በውስጡ ይዟል። በአደጋ ጊዜ እንኳን የተቀረጸውን ምስል ሳይቀር ያስቀምጣል። ቀጭን፣ ኃይለኛ፣ አስተማማኝ የሆነ ዕቃ ነው። ይህም የመኪና ሁለተኛ አይምሮ ያስብለዋል። በሃይዌይ ላይ ጎማ የሆነ ነገር ቢሆንባችሁ ወይም ከስር ብልሽት ቢገጥማችሁ ይሄ የኤሌክትሪክ መኪና ማንሻ ከ2 ደቂቃ ባነሰ ጊዜ ውስጥ 2 ቶን ያነሳል። ለመጠቀም ከመኪናችሁ ባለ 12 ቮልት ሶኬት ጋር ሰኩት እና ቁልፉን ተጫኑ። እንደ ታንክ የተገነባው ጠንካራው መሳሪያ በአንዴ ያነሳዋል። እቃው በጣም የተጠናከረ ስክሩ ዘንግ አለው። በዝናብ በጠጠር ላይ ይሰራል። እናም ገመዶቹ የውሃ መከላከያ አላቸው። ታዳጊ፣ አዛውንት ወይም ሩቅ መንገድ ተጓዥ ብትሆኑ ይሄ ማንሻ ላብን ይተካል።
በጋራጃችሁ ውስጥ የት መቆም እንዳለባችሁ የሚያሳይ ምርጥ ሌዘር ነው። ይህ ከፎስሞን የተሰራው ባለ ሁለት ሌዘር የመኪና ማቆሚያ መመሪያ በከፍተኛ ጥራት ያሳውቃቸዋል። ልክ መኪናችሁን ስታስገቡ በእንቅስቃሴ የሚሰሩት ሌዘሮች በራሳቸው ይበራሉ። እናም በትክክል ወደ ቦታው ይመራቸዋል። በጣም ራቅ አድርጎ ማቆም ወይም በጣም ቀርቦ ማቆም ከዚህ በኋላ የለም። በ360 ዲግሪ የሚዞር የሌዘር ማስተካከያ፣ ባለ 75 ዲግሪ ሰፊ አንግል እና ባትሪ መጠባበቂያ ጭምር አብሮ ይዟል። ልክ ለጋራጃችሁ እንደ ክሩዝ ኮንትሮል ነው። ለታክሲ ወይም ራይድ አሽከርካሪዎች ይህ ለእናንተ ነው። እዚህ ጋር የምታዩት የጭንቅላት መደገፊያ ቻርጀር ለተሳፋሪዎቻችሁ 3 የሚሳቡ ቻርጅ ማድረጊያ ገመዶችን ይሰጣል። ሁሉም ፈጣን ኃይል መሙያዎች ናቸው። ምንም ሚዝረከረክ እና ሚቆሽሽ ነገር የለም። ዩኤስቢ-ሲ ላይቲንግ፣ ማይክሮ ዩኤስቢ ተካተዋል። 360 ዲግሪ ይሽከረከራል፣ ወዲያውኑ ይመለሳል እና 2 ስልኮችን በ36 ዋት በአንድ ጊዜ ይሞላል። 50 በሆነበት ቦታ 80 ከመንዳታችሁ በፊት መኪናችሁ እንዲያስጠነቅቃችሁ ትፈልጋላችሁ? ይሄ ዲጂታል ጂፒኤስ የፍጥነት መለኪያ ዳሽቦርድ ችግሩን ይፈተዋል። በተጨማሪ የእናንተ ረዳት ሹፌር ነው። ባለ 5.5 ኢንች ኤችዲ ሄድስ አፕ ዲስፕሌይ ፍጥነታችሁን፣ አቅጣጫችሁን እና የጉዞ ጊዜያችሁን ያሳያል። አይናችሁን ከመንገድ ላይ ማንሳት የለም። የምሽት ጉዞም ይሁን ረጅም ጉዞ ብሩህነቱን በራሱ ያስተካክላል። እንዲሁም ለድካም እና ለከፍተኛ ፍጥነት ማስጠንቀቂያ ይሰጣችኋል። ዝም ብላችሁ በዩኤስቢ መሰካት ነው የሚጠበቅባችሁ። ምንም ውጣ ውረድ የለውም። በጨለማ ሃይዌይ ላይ እርዳታ ቶሎ እንድታገኙ የሚረዳ ገራሚ መሳሪያ ነው። እጃችሁን እያወዛወዛችሁ ህይወታችሁን አደጋ ላይ ትጣሉ። እነዚህ የትዊንክል ስታር የአደጋ ጊዜ መብራቶች ከ1 ማይል ርቀት ላይ ይታያሉ። ቀን ይሁን ማታ በ3 የፍላሽ ሁኔታዎች፣ መግነጢሳዊ መሰረት እና ጠንካራ መያዣ አላቸው። ይህ ዝም ብሎ መብራት አይደለም፣ እውነተኛ አዳኝ ነው። በመንገድ ላይ ለሚበላሹ መኪኖች፣ ለካምፒንግ ወይም ከአደጋ ለመጠበቅ በጣም አሪፍ ነው። ብሩህ፣ አስተማማኝ እና ሁሌም ዝግጁ ነው። የመኪናን ውስጥ በፀሐይ ከመቃጠል የሚያድነው አሪፍ ዣንጥላ ላሳያችሁ። ይህ የንፋስ መከላከያ ጥላ ብቻ አይደለም፣ ወታደራዊ ደረጃ ያለው በረዶ የመሰለ ቅዝቃዜ የሚሰጥ ሙቀትን የሚዋጋ መሳሪያ ነው። የ2025 ኔሞ የፀሐይ መከላከያ ዣንጥላ የእናንተን የመኪና ውስጥ ክፍል በ90 ዲግሪ ፋራናይት ቅዝቃዜ ይጠብቃል። ኃይለኛ የአልትራ ቫዮሌት ጨረሮችን ይከላከላል እና በሰከንዶች ውስጥ እንደ ዣንጥላ ይከፈታል። የሚታጠፍ፣ ዘላቂ፣ ከሁሉም መኪናዎች ጋር የሚስማማ ነው እና ሞተሩ ከመነሳቱ በፊት እንኳን ልክ እንደ አየር ማቀዝቀዣ ኤሲ ይሰራል። ለአንድ ሰው በትህትና የስድብ ምልክት ማሳየት ትፈልጋላችሁ? ይህ ለመኪናችሁ መስኮት የሚሆን የኤልኢዲ እጅ ምልክት መብራት በሪሞት በአንድ ጠቅታ ብቻ ቁሙ እወዳችኋለሁ ወይም በእውነት እንድትሉ ያስችላችኋል። መጮህ አያስፈልግም። በ217 ብሩህ ኤልኢዲዎች ቀን ወይም ማታ ይታያል። አስደሳች፣ ስሜትን ገላጭ ነው እና የመንገድ ላይ ጸብን ሊከላከል ይችላል። ለጥፉት፣ ተጫኑት እና አንድም ቃል ሳትናገሩ ሐሳባችሁን ግለጹ። የመኪና ቁልፍ እየጠፋ እየተቸገራችሁ ከሆነ በሬኪ ቁልፍ ፈላጊ ቁልፉን ብቻ ይጫኑ እና ከፍተኛውን የ80 ዲሲቤል ድምጽ ተከተሉ። አፕ እና ዋይፋይ ወይም ጭንቀት የለም። እስከ 131 ጫማ ይከታተላል። በጨለማ ውስጥ የኤልኢዲ መብራት ያበራል። በግድግዳዎች ውስጥ እንኳን ይሰራል። በማንኛውም ነገር ላይ አያይዙት። ቁልፎች፣ የርቀት መቆጣጠሪያዎች፣ የኪስ ቦርሳዎች፣ አልፎ ተርፎም ድመታችሁ ላይ ብታስሩት በጩኸቱ ታገኙታላችሁ። ከእንግዲህ መደናገጥ የለም። የመኪናችሁ ውሃ መያዣዎች ወደ ተለጣፊ የቆሻሻ ማጠራቀሚያነት መቀየራቸው ሰልችቷቸዋል? ይህ የሲሊኮን ማስገቢያ ሁሉንም ነገር ይቀይራል። የፈሰሰውን ይይዛል፣ ፍርፋሪዎችን ይከላከላል እና ወጣ ገባ በሆኑ መንገዶች ላይ ያንን የሚያበሳጭ ጩኸት ይቀንሳል። ሙቀትን የሚቋቋም ዘላቂ እና በቀላሉ ለማጽዳት ወዲያውኑ ይወጣል። ትልቅ ለውጥ የሚያመጣ ትንሽ ማሻሻያ ነው። የእናንተ መኪና ቆሽሿል፣ ኮፈናችሁ ደግሞ የባሰ ነው። ያ አሮጌ ቫኪዩም ደግሞ በደንብ አያጸዳም። ይህ ከሳከር ፕለስ የተሰራው 4 በ1 ገመድ አልባ መሳሪያ ለአቧራ ብቻ አይመጥንም። በአንዴ ይነፋል፣ አየር ይሞላል፣ አልፎ ተርፎም አየር ያስወጣል። እናም 20000 ፒኤ የመምጠጥ ኃይል አለው። 40 ደቂቃ ብቻ ነው የሚፈጀው። ይህ ማጣሪያ በእናንተ ግሎፍ ቦክስ ውስጥ ይገባል። የመኪና ወንበሮች ንጹህ፣ የአየር ፍራሽ ተነፍቷል። የኮምፒውተር ቁልፍ ሰሌዳ ከአቧራ የጸዳ ሲሆን ደስ ይላል። ይህ ቫኪዩም ብቻ አይደለም፣ የእናንተ ሁሉ በአንድ የያዘ የጽዳት ቡድን ነው።
ፍጥነታችሁን ለማረጋገጥ ብቻ ወደ ዳሽቦርዳችሁ ማፍጠጥ ሰልችቷችኋል? ይህ ባለ 2 ሀብ በዳሽቦርዳችሁ ወይም በመስታወታችሁ ላይ ይገጠማል። ፍጥነታችሁን እና ማስጠንቀቂያዎችን በቀጥታ ወደ እናንተ ያሳያል። ምንም ትኩረት መበታተን የለም። አደጋ ይቀንሳል። ፍጥነት ሳታሳልፉ ቀለሞችን ይቀያየራል። ከ100 በላይ የተሽከርካሪ መረጃዎችን ያነባል እና መኪናችሁ OBD ባይቀበልም እንኳን ይሰራል። ቪዲዮ ተመቻችሁ አይደል? ገና እየጀመራችሁ ነው። ከዚህ በፊት አይታችሁ ማታቋቸው ሌላ ብዙ ቴክኖሎጂ ቪዲዮዎችን ሰርቻለሁ። እነሱን ገብታችሁ እዩ። እዛ እንገናኝ።